የማቴዎስ ወንጌል ምዕራፍ 8 ወእንዘ ይወርድ እምደብር ተለውዎ ሰብእ ብዙኃን። በጌታ ከብፁዓን ጀምሮ እስከዚህ የአንድ ቀን ጉባኤ ነው። ጉባኤው ሲፈታ ብዙ ሰዎች ተከተሉት፣ የቀሩትን አይከተሏቸውም። እሱን ተከተሉት አለ። ቢራቡ ይመግባቸዋል፣ ቢታመሙ ይፈውሳቸዋል፣ ቢሞቱ ያስነሳቸዋልና። ወናሁ መጻ አሐዱ ብእሲ ዘለምጽ ቀርበ ወሰገደ ሎቱ። ብዙኃን ካላቸው ለምጽ የያዘው አንድ ሰው ቀርቦ ሰገደለት። እንዘ ይብል እግዚኦ እመሰ ፈቀድከ ትክል አንጽሖትየ። አቤቱ ከወደድህስ እኔን ከለምጽ ማዳን ይቻልሃል። ለምጻምን የምታስተራኩስ ኦሪትን ለምጽን የምታስተራኩስ ኦሪትን እሱ እንደሰራትና እንዳሳለፋትም ለማጠየቅ ለልማዱ ለምጻም አይቀርብም ነበር። ወሰብሐ እዴሁ ወገሰሶ። እጁን ዘርግቶ ዳሰሰው፣ በሁለንተናው ሕይወት እንደሆነ ለማጠየቅ ምታት እንዳይደለ ለማጠየቅ ኦሪትን እንዳሳለፋት ለማጠየቅ ለልማዱ ለምጻም አይዳሰስም ነበርና። ወይቤሎ እፈቅድ ንጻሕ መዳንህን እወዳለሁ ዳን አለው። ወነጽሐ እምለምጹ በጊዜሃ። ያን ጊዜ ከለምጹ ዳነ። በሐልዮ ፈውሶ በነቢብ አዳነው። እስመ ሀብተ ፈውስ ዘይከውን እምኔሁ ይቀድሞ ለንባቡ እንዲል። ወይቤሎ እግዚእ ኢየሱስ ውቅ ይትንግር ወኢለመኑሂ። ለማንም ለማን እንዳትነግር እወቅ አለው። ውዳሴ ከንቱ አይሻምና የሚያምኑበት ጊዜው አልደረሰምና እስከ ትንሣኤ ድረስ። ወባሕቱ ሁር አፍትን ርእሰከ ለካህን። ሂደህ ራስህን ለካህን አስመርምር እንጂ። ወአብ መባአከ በእንተ ዘነጻሂከ ከለምጽህ። ስለ ዳንህ መባህን ስጥ እንጂ በከመ አዘዘ ሙሴ እንዳዘዘ። ከመ ይኩን ስምዐ ላዕሌሆሙ። ባላመኑ መፈራረጃ ይሆንባቸው ዘንድ። ምን ነው ያላመናችሁ ይሏቸዋል። ምን አይተን እንመን ይላሉ። ያውሳ ለምጻሙን እያዳነ መባው እየመጣላችሁ ትበሉ የነበር ተብሎ አፍትን ርእሰከ ለካህን ማለቱ የሆነውንም ያልሆነውንም ለምጻም አዳንሁ እያለ ምኵራባችንን ቢያሳድፍብን ከሞቱ ገባንበት ባሉ ነበርና እንዳይሉ የለምጽን ነገር ከዚህ ይናገሩታል። ለምጽ በብዙ ነገር ይወጣባቸዋል። ባልና ሚስት የተማሙ እንደሆን ካልጋው ከምንጣፉ የጫኝ ዋጋ ቢያስቀሩ በመጫኛው ባይበቱ፣ የጸሐፊ ዋጋ ቢያስቀሩ በመጽሐፉ የአናጺ ዋጋ ቢያስቀሩ በሕንፃው ተወግቶ ኑሮ እሳትም ፈጅቶት ኑሮ ሲሽር ከትራቱ ይወጣል። ፍጹም ለምጻም አለ፣ ህንብርብር የለምጻም አለ። ፍጹም ለምጻሙን አይለዩትም፣ ከቀቢጸ ተስፋ ደርሷልና ወደ አሕዛብ ይሄዳል ብለው። ህንብርብሬውን ለምጻም ይለዩታል፣ ከቀቢጸ ተስፋ አልደረሰምና ወደ አሕዛብ አይሄድም ብለው። ፍጹም ለምጻሙን ሥርዓት ይሰሩበታል። አትከናነብ፣ አፍህን ሸፍን፣ ወገብህን አትታጠቅ፣ ጫማ አታድርግ ይሉታል። ይህ የከሃዲ ምሳሌ ነው። አትከናነብ ማለታቸው ለጊዜው ደዌው ተገልጦ እንዲታይ ነው። ፍጻሜው ግን ልዕልና ሃይማኖት የለህም ሲሉት ነው። አፍህን ሸፍን ማለታቸው ለጊዜው ደዌው በእስትንፋሱ ወደ ሕያዋን እንዳይናኝ ነው። ፍጻሜው ግን
ማስተማር አይገባህም ሲሉት ነው። ወገብህን አትታጠቅ ማለታቸው ለጊዜው ሰውነቱ ልህሉህ ነውና እንዳይሰማው ነው። ፍጻሜው ግን ንጽሕና የለህም ሲሉት ነው። ጫማ አታድርግ ማለታቸው ምግባረ ወንጌል የለህም ሲሉት ነው። አይለዩትም አለ ከሃዲ የታወቀ ነው አይስብምና። ህንብርብር የለምጻም የመናፍቅ ምሳሌ ይለዩታል አለ ነኝ እያለ ይስባልና። አንድም ወንዘ ይወርድ ከልዕልና ወደ ትሕትና በመጣ ጊዜ ነቢያት በግብር መሰሉት። ወናሁ መጣ በፍዳ የተያዘ አዳም መጥቶ ሰገደለት። እግዚኦ እመሰ ፈቀድከ አቤቱ ከወደድህስ እኔን ከፍዳ ማዳን ይቻልሃል። ወሰብሐ እዴሁ እጁን ዘርግቶ ተሰቀለለት። የማነ እዴየ መጠውክዎሙ ወኮነቶሙ ጥምቀተ እንዲል እፈቅድ ንጻሕ መዳንህን እወዳለሁ ዳን አለው። ወነጽሐ እምለምጹ በጊዜሃ ያን ጊዜ ፈጥኖ ከፍዳው ዳነ። ዑቅ ይትንግር ኃጢአትህን ለማንም ለማን አትንገር አለው። በአዳም መላውን መናገር ነው። ሁር ወአፍትን ለመምህረ ንስሐ ንገር እንጂ ወአብ መብአከ ከፍዳህ ስለ ዳንክ ቀኖናህን ፈጽም እንጂ። በከመ አዘዘ ሙሴ ቄሱ እንዳዘዘ ከመ ይኩን ስማ በኢተነሳህያን መፈራረጃ ይሆንባቸው ዘንድ። ወበዊኦ ቅፍርናሆም መጻ ሀቤሁ መስፍነ ምይት ቅፍርናሆም በገባ ጊዜ የመቶ አዝማች መጣ። ወይቤሎ ብቁአኒ እግዚኦ ቁልኤየ ድውይ ወህሙም ጥቀ ልጄ ታሟል ደዌ ጸንቶበታል። ወይሰክር ውስተ ቤተ መጻጉዕ ከህሙማን ቤት ተኝቷል አለው። በሀገራቸው የድውያን ቤት አንድ ነው። ለባለጸጋው የመጣው ምግብ ለድሃው እንዲተርፈው ደዌ ከህሙማን ወደ ሕያዋን እንዳይተላለፍ ያልጸናበት የጸናበትን አይቶ እግዚአብሔርን እንዲያመሰግን። አንድም ወይሰክር ውስተ ቤት ብሎ ወመጻጉዕ ጥቀ ይላል ፈጽሞ ጸንቶበታል። ወይቤሎ እግዚእ ኢየሱስ ነየ አነ እመጽእ ወእፌውሶ እኔ መጥቼ አድነዋለሁ አለው። ወአውስኦ ውእቱ ሀቤ ምይት የመቶ አዝማች መለሰ። ወይቤ እግዚኦ ኢይደልወኒ ከመ አንተ ትብዕ ታሕተ ጠፈረ ቤትየ ጥፉር ቤትየ ሲል ነው። ስጠተ ልብስ ንፍቀ ታቦት እንዲል ስጡጠ ልብሰ ንፉቀ ታቦተ ሲል ከኔ ቤት ልትገባ አይገባኝም፣ አንተን ልቀበል አልበቃሁም አለው። ወባሕቱ አዝዝ በቃልከ ይህየው ቁልኤየ ልጄ ይድን ዘንድ በቃልህ እዘዝ እንጂ። ነገር ግን በቃልህ እዘዝ ወይሃዩ ቁልኤየ ልጄም ይድናል። እስመ አነሂ ብእሲ መኮንን አነ እኔም እኮን እንዳቅሜ ገዥ ነኝ። ወብየ ሐራ ዘእኩየንን የምገዛቸው ጭፍሮች አሉኝ። ወእብሎ ለዝህ ሁር ወይሐውር ደጅ ሲጠና የሰነበተውን ሂደህ እረፍ እለዋለሁ፣ ይሄዳል። ወለካልኡኒ ነአ ወይመጽእ አርፎ የሰነበተውን መጥተህ ደጅ ጥናኝ እለዋለሁ፣ ይመጣል። ወለገብርየኒ ግበር ከመዝ ወይገብር አገልጋየንም የቆመውን ቁረጥ የተኛውን ፍለጥ ብለው ያዘዝሁትን ሁሉ ያደርጋል። ደውያትስ ባንተ ዘንድ ምን ቁም ነገር ናቸው? ግቡ ብትላቸው የሚገቡ ውጡ ብትላቸው የሚወጡ አይደሉምን? ወሰሚዖ እግዚእ ኢየሱስ አንከረ ጌታም ይህን ሰምቶ አደነቀ። ሦስት ነገር አግኝቶ ያደንቅለታል። ሃይማኖት፣ ጥበብ፣ ትሕትና።
ሃይማኖት ያድንልኛል ብሎ መምጣት፣ ጥበብ ምሳሌ መስሎ መናገር፣ ትሕትና እይደልወኒ አይገባኝም ማለት ነው። ወይቤሎሙ ለእለ ይተልውዎ አማን ብለክሙ ኢረከብኩ ከመዝ ዘይተአመን በውስተ ኩሉ እስራኤል። እርሱን ለተከተሉት በእስራኤል ዘንድ እንዲህ ያለ አማኒ አላገኘሁም ብዬ በእውነት እነግራችኋለሁ አላቸው። አንድም ወበዊኦ ከልዕልና ወደ ትሕትና በመጣ ጊዜ የሁሉ መገናኛ የሁሉ መገኛ አዳም መጣ። ቁልኤየ ድውይ አቤቱ ነፍሴ በፍዳ ተይዛለች አለው። ወህሙም ጥቀ ፍዳ ጸንቶባታል። ወይሰክር ውስተ ቤተ መጻጉዕ በኃጥኣን ቤት በሲኦል በፍዳ ተይዛለች። ነየ አነ እመጽእ ወእፌውሶ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ ያለውን መናገር ነው። እይደልወኒ አዳም አድነኝ አለ እንጂ ሰው ሁንልኝ አለማለቱን መናገር ነው። እስማነሂ እኔም እንጂ እኔም እኮን እንዳቅሜ ገዥ ነኝ። ወብየ ሐራ የማወጣቸው የማገባቸው ህሊናት አሉኝ። ወእብሎ ለዝህ ሁር ክፉውን ህሊና ውጣ ብለው ይወጣል። ወለካልኡኒ ነአ ወይመጽእ በጎውን ህሊና ግባ ብለው ይገባል። ወለገብርየኒ ሥጋዬን ለነፍሴ ተገዛ ብለው ይገዛል። አጋንንትስ በአንተ ዘንድ ምን ቁም ነገር ናቸው? ግቡ ብትላቸው የሚገቡ ውጡ ብትላቸው የሚወጡ አይደሉምን? አለው። ወሰሚዖ አይለወጥም። ወባሕቱ እብለክሙ ብዙኃን ይመጽኡ እምስራቅ ወእምዕራብ ወይረፍቁ ውስተ ሕፅነ አብርሃም ይስሐቅ ወያዕቆብ በመንግሥተ ሰማያት። ይህ ሰው ትውልዱ ከእስራኤል ነው ያሉ እንደሆን ይህስ የተገኘ ከእኛ አይደለምን እንዳይሉት። ነገር ግን ከአራቱ ማዕዘን የሚያምኑብኝ ብዙ አሉ። ይህ ሰው ትውልዱ ከአሕዛብ ነው ያሉ እንደሆን አንድ ሰው ቢያምንበት እንዲህ ያደንቃል እንዳይሉት። ሌሎችም ከአራቱ ማዕዘን መጥተው የሚያምኑብኝ አሉ። ወይረፍቁ በሦስቱ ሕፅን ይቀመጣሉ ማለት በአብርሃም በይስሐቅ በያዕቆብ ቃል ኪዳን በምትወረስ በመንግሥተ ሰማያት ይኖራሉ። ወለውሉደ መንግሥትሰ ያወጽእዎሙ ውስተ ጸናፌ ጽልመት ይገባናል የሚሉ እስራኤልን ግን ከመንግሥተ ሰማይ አፍአ ወደ ገሃነም ያወጧቸዋል። ሀበሃሎ ብካይ ወሐቅየ ስነን ልቅሶ ጥርስ ማፋጨት ወዳለበት። ወይቤሎ እግዚእ ኢየሱስ ለውእቱ ሀብየ ምይት ሁርኬ ይኩንከ በከመ ተአመንከ። ጌታም የመቶውን አዝማች ሂድ እንዳመንህ ይደረግልህ አለው። ወሃዮ ወልዱ በይእቲ ሰዓት ልጁም ያን ጊዜ ፈጥኖ ዳነ። የአዳም ነፍሱ ከፍዳ ዳነች። ወገቢኦ መስፍን ውስተ ቤቱ ረከቦ ለወልዱ ሕያዎ ወደ ቤቱ በተመለሰ ጊዜ ሃይዎ ድንዎ ሕያዎ የዳነ ሁኖ በዛሃዮ በዳነ ገንዘብ አገኘው። ወበዊኦ ቤቶ ለጴጥሮስ ረከባ ለሃማተ ጴጥሮስ እንዘ ትሰክር ወትፈጽን። ከጴጥሮስ ቤት በገባ ጊዜ የጴጥሮስን አማት ሆድ ዝማ ሆድ ታማ ተኝታ አገኛት። ወአሃዛ እዲሃ ወገሰሳ እጇን ይዞ ዳሰሳት። ወሃደጋ ፈጸምታ ሆድ ዝማ ሆዷ ተዋት። ወተንሳት ወተልእከቶሙ ተነስታ ገለገለቻቸው። መፈትፈት ማሳለፍ አይደለም፣ ለጊዜው የሚበሉትን እያዘጋጀች አቀረበችላቸው። ፍጻሜው ግን
ከ36ቱ ቅዱሳት አንስት ገብታ ተቆጠረች። አንድም ወበዊኦ እስራኤልን በመክበባቸው ጴጥሮስ አላቸው። ጌታ ወደ እስራኤል በመምህርነት በገባ ጊዜ ረከባ ለሐማተ ጴጥሮስ ኦሪትን ስብ ስታስጤዝ ደም ስታስፈስስ አገኛት። ወአሃዛ እዲሃ 10ቱ ቃላትን ባሉት አጽንቶ አሳለፋት። ወኀደጋ በኦሪት ሥርዓት ደም ማፍሰስ ስብ ማጤስ ቀረ። ወምስየተ ከዊኖ አምጽኡ ሀቤሁ ብዙሃነ እለ አጋንንት ወምስየተ ከዊኖ ወሶበ መስየም ይላል። ሲመሽ በመሸ ጊዜ ብዙ አጋንንት ያደሩባቸውን ሰዎች ይዘው መጡ። ፈውሱ ከዐቀብተ ሥራይ ልዩ ነውና እነዚያ በዚህ ዕለት እንጂ በዚህ ዕለት በዚህ ሰዓት እንጂ በዚህ ሰዓት አይቻለንም ይላሉ። እሱ ግን በመጡበት ሰዓት ሁሉ ያድናቸዋልና። ወአውፅኦሙ በቃሉ ጻኡ መናፍስት ርኩሳን ብሎ አወጣቸው። ወፈወሰ ኩሎ ድውያነ ሕሙማኑን አዳነ። ከመ ይትፈጸም ቃለ ኢሳይያስ ነቢይ ዘይቤ ውእቱ ነስአ ደዌነ ወጾረ ሕማመነ። ደዌያችንን ተሸከመ ማለት ኢሳይያስ ደዌ ሥጋችንን በታምራት ደዌ ነፍሳችንን በትምህርት አራቀልን ብሎ የተናገረው ትንቢት ይደርስ ይፈጸም ዘንድ ደዌ ሥጋትን በታምራት ደዌ ነፍስን ደዌ ሥጋን በታምራት ደዌ ነፍስን በትምህርት አዳነ። አንድም ድውያነ ነፍስን በትምህርት አዳነ ብሎ ኢሳይያስ የተናገረው ይደርስ ይፈጸም ዘንድ ድውያነ ሥጋን በታምራት አዳነ። ሞተ ሥጋው ለሞተ ነፍስ ምልክት እንደሆነ ሞተ ሥጋው ለሞተ ነፍስ ምልክት እንደሆነ ሕይወተ ሥጋው ለሕይወተ ነፍስ ምልክት ነውና። አንድም እስከ አጽርአ ወአሰሰለ ይላል አብነት ደዌ ነፍሳችንን በመስቀል ተሰቅሎ እስኪያርቅልን ድረስ ደዌ ሥጋችንን በታምራት አራቀልን ብሎ ኢሳይያስ የተናገረው ይደርስ ይፈጸም ዘንድ ፈወሰ ድውያንን አዳነ። አንድም ነቢይ ነስአ ደዌነ ወጾረ ሕማመነ እንዳለ ወንጌላዊም ነስአ ደዌነ ወጾረ ሕማመነ ደዌያችንን ነሳ አለ። ከራድዮን የሚባል ጸዓዳ ወፍ አለ። ይዘው ከቤተ መንግሥት ወስደው ያኖሩታል። ሰው ሲታመም ወስደው ያቀርቡታል። የሚሞት የሆነ እንደሆን አያየውም፣ ፊቱን ይመልስበታል። የሚድን የሆነ እንደሆን ያየዋል። ቀርቦ አፉን ካፉ አድርጎ እስትንፋሱን ይቀበለዋል። በእስትንፋሱ ምክንያት ደዌ ወደ እሱ ይተላለፋል። ነጭ የነበረው ይጠቁራል፣ ብርድ ይመስላል። ወደ እሱ ይተላለፋል። ነጭ የነበረው ይጠቁራል፣ ብርድ ይለዋል። ዋዕይ ሲሻ ወደ አየር ይወጣል። ዋዕይ ሲሰማው ከባህር ይገባል። 3 መዓልት 3 ሌሊት በባህር አድሮ የቀደመ ጠጉሩን መልጦ ታድሶ ይወጣል። ከራድዮን የጌታ ምሳሌ ጻዕዳ እንደሆነ ጻዕዳ በመለኮቱ ይለዋልና። ድውይ የአዳም ምሳሌ እንደ ማየት በዐይነ ምሕረት አይቶታልና። ቀርቦ እስትንፋሱን እንደመቀበል ባህርዩን ባህሪ አድርጎለታል። በእስትንፋሱ ምክንያት ደዌ ወደ እሱ እንደተመለሰ በአዳም የተፈረደውን መከራ ጌታ ለመቀበሉ ምሳሌ ወቦአ እግዚእነ ውስተ ኩሉ ጸዋትወ መከራ እንተባቲ አመከረነ ጸላኢ እንዲል
ወደ አየር እንደ መውጣት በመስቀል ተሰቅሏል። ከባሕር እንደ መግባት ወደ መቃብር ወርዷል። 3 ሌሊት 3 መዓልት በከርሰ ባሕር አድሮ የቀደመ ጠጉሩን መልጦ እንደ መነሳት 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ አንድ ወገን ሆኖ ለመነሳቱ ምሳሌ ሀደገ ንድየተ ህላዌ ተመይጠ ወገብአ ሀበ ስብሐቲሁ ወክብሩ እንዲል ወሶበ ርእየ ብዙኃነ ሰብአ ዘተለውዎ አዘዘ ይሁሩ ማዕዶተ ባሕር የተከተሉትን ብዙ ሰዎች ባየ ጊዜ ባሕሩን ተሻግራችሁ ቆዩኝ አላቸው። አሁን ብሔረ ጌርጌሴኖን ገባ ብሎ እንዲያመጣው እስራኤል አሕዛብን ይጸየፏቸዋልና እንዳይጸየፉ ጌታ ኢያሱን አሕዛብን ፈጽመህ አታጥፋቸው ብሎታል። ከመ ይትኩን ምድር አጸ ምድር ምድረ በዳ እንዳትሆን እስራኤል እየቀደሙ እየበዙ ሊወርሷት ቢታበዩ ሊቀጧቸው ጾር ሊያስተምሯቸው እንደዚህም ሁሉ ጌታ አጋንንትን ፈጽሞ አላጠፋቸውም። የምዕመናን ልቡና ከትሩፋት ባዶ እንዳይሆን ቢታበዩ ሊያዋርዷቸው ጾር ሊያስተምሯቸው ወመጻ ሀቤሁ አሃዱ ጸሐፊ ማለት አዋቂ ነኝ የሚል ሰው ወደ እሱ መጣ። ወይቤሎ ሊቅ እትሉከሙ ሀበ ሆርከ መምህር ሆይ ልደርልህ አለው። ወይቤሎ እግዚእ ኢየሱስ ለቆናጽልኒ ግበብ ቦሙ ለቀበራርት ስንኳ ጉድጓድ አላቸው። ወላዕዋፈ ሰማይኒ ምጽላል ቦሙ ለአዕዋፍም ማረፊያ መስፈሪያ ዛፍ አላቸው። ወለወልደ እጓለ እመሕያውሰ አልቦቱ ሀበ ያሰምክ ርእሶ ለወልደ እጓለ እመሕያው ለእኔ ግን ራሴን የማስጠጋበት ቦታ የለኝም። ለመኳንንቱ ለካህናቱ እደርላቸው እንጂ ለእኔ ለምን ታድርልኛለህ አለው። ቆናጽል አላቸው። መኳንንትን ቁንጽልን ተመያኒ ይለዋል፣ ተንኮለኛ ነው። ወያወፅእ ፊህሳዮ እንዲል ክፉ መዓዛ አለው። ያን አውጥቶ የሞተ መስሎ ከጉድጓዱ አፍ ወጥቶ ይተኛል። ታዋስያን ሲሸታቸው የሞተ መስሏቸው ሊበሉ ይቀርባሉ። እያነቀ ከጉድጓድ ይዞ ገብቶ ይመገባል። መኳንንትም በተሾሙበት አገር በእኛ ጊዜ ርስትህን ጉልትህን ካላስመለስህ በማን ጊዜ ልታስመልስ ነው ብለው ይገጥሙታል። ቢረታ ዳኝነት ቢረታ መማለጃ ይቀበሉታልና። ካህናትን አዕዋፍ አላቸው። ለአዕዋፍ ዘር መከር እንደሌላቸው ለካህናትም ዘር መከር የላቸውምና አንድም በቁንጽል በወፍ ለተመሰለ ለገንዘብ አንተ ማደሪያ አለኸው። ቁንጽል አለው ይተነኮሉበታልና፣ ወፍ አለው ፈጥኖ ይጠፋልና። ወልደ እጓለ እመሕያውሰ ልደርልህ ማለት እንጂ እደርብኝ ማለት ነው። የገንዘብ ማደሪያ ሆነህ በየት ልደርብህ አለው። አንድም ቁንጽል ኦፍ ለተባለ ለዲያብሎስ ማደሪያ አንተ አለው የተመቸ ተንኮለኛ ነውና። ኦፍ ፈጥኖ ያስጣልና። በውሳጤ ቤትከ ይትርግም ብዑላነ በውሳጤ ቤትከ እስመ ኦፈ ሰማይ ያወፅኦ ለነገርከ እንዲል ወልደ እጓለ እመሕያውሰ የዲያብሎስ ማደሪያ ሆነህ ሳለህ በየት ልደርብህ አላድርብህም አለው። አንድም ለቁንጽል ለወፍ ላንተ ማደሪያ ገሃነም አለህ፣ እኔ ግን አላድርብህም። ቁንጽል አለው ጥንቆላ መስሎት ተምሬ በታምራቱ እበላበታለሁ ብሎ በተንኮል መጥቷልና። ኦፍ አለው
በጥቂት ቀን ነጥቄ እሄዳለሁ ብሎ መጥቷልና። አንድም ለቆናጽል ለአይሁድ ማደሪያ ገሃነም አላቸው። በአእዋፍ በሐዋርያት እኔ አድርባቸዋለሁ፣ በአይሁድ ግን አላድርባቸውም። ምጽላል ባለው አቡኳር የሚል አብነት ይገኛል። የጭቃ ቤት የምትሰራ ቆፍ አለችና። ወይቤሎ ካልእ ማርዳይሁ እግዚኦ አብሃኒ እቅድም ወእሁር ወእቅብሮ ለአቡየ። ከሕዝቡ አንዱ አሰናብተኝ አስቀድሜ ሄጄ አባቴን ልቅበር አለው። ከጉባኤው ከዋለ ሁሉንም ደቀ መዝሙር ማለት ልማድ ነውና እንዲህ አለ እንጂ ከሕዝቡ አንዱ ነው። ሙቷል ቢሉ ልቅበረው፣ አልሞተም ቢሉ ልርዳው አለው። ወይቤሎ እግዚእ ኢየሱስ አንተሰ ትልወኒ፣ አንተስ ተከተለኝ አለው። ለጊዜው በእግር ተከተለኝ፣ ፍጻሜው ግን በግብር ምሰለኝ አለው። ወህድጎሙ ለምውታን ይቅብሩ ምውታኒሆሙ፣ ሙተዋል ቢሉ ሙታን እናት አባትህን ሙታነ ሕሊና ዘመዶቻቸው ይቅበሯቸው። አንድም አልሞቱም ቢሉ ሙታነ ሕሊና እናት አባትህን ሙታነ ሕሊና ዘመዶቻቸው ይርዷቸው ያጥቧቸው። አንድም ሙታነ ሕሊና እናት አባትህን ሙት ገንዘባቸው ይርዳቸው ያጥባቸው። ወአሪጎ ውስተ ሐመር ተለውዋ አርዳይሁ፣ ከመርከብ በወጣ ጊዜ ደቀ መዛሙርቱ ተከተሉት። ወናሁ አቢይ ድልቅልቅ ኮነ በውስተ ባሕር፣ ባሕሩ ተናወጸ። እስከ ሶበ ይደፍኖ ለሐመር ማዕበለ ባሕር፣ ማዕበሉ መርከቡን ለማስጠም እስኪደርስ ድረስ። ወውእቱሰ ይነውም፣ እሱ ግን ተኝቶ ነበር። ኖመ ከመ ውሉደ ሥጋ እንዲል። ወቀርቡ አርዳኢሁ ወአንቅሕዎ፣ ደቀ መዛሙርቱ ቀርበው ቀሰቀሱት። ወይቤልዎ እግዚኦ አድኅነነ ከመ ይንሙት፣ አቤቱ ከስጥመት አድነን አሉት። ወይቤሎሙ ምንት ያፈርሃክሙ ወሕጹፃነ ሃይማኖት፣ እናንት ሃይማኖት የጎደላችሁ ምን ያስፈራችኋል? ከእሱ ጋር ሳለን ጥባት አያገኘንም፣ በእሱ ስም አምነን እንድናለን አትሉምን? አላቸው። ወተንሥኦ ገሠጾሙ ለነፋሳትኒ ወለማዕበለ ባሕር፣ ተነስቶ ነፋሳትን ማዕበለ ባሕርን ገሠጻቸው። ወኮነ አቢይ ዛሂል፣ ታላቅ ጸጥታ ሆነ ማለት ጸጥ አለ። ወአንከሩ ሰብ፣ ሕዝቡ አደነቁ። ወይቤሉ መኑ እንጋ ውእቱ ዝንቱ ዘይትዔዘዙ ሎቱ ባሕርኒ ወነፋሳትኒ፣ ባሕር ነፋሳት የሚታዘዙለት ይህ ማን ነው አሉ። አንድም ወአሪጎ፣ ኦሪትን በሠራ ጊዜ ነቢያት፣ ወንጌልን በሠራ ጊዜ ሐዋርያት በግብር መሰሉት። ወናሁ አቢይ ድልቅልቅ ኮነ በውስተ ባሕር፣ በሰውነታቸው መከራ ጸናባቸው። እስከ ሶበ ይደፍኖ ለሐመር፣ ሕጋቸው ኦሪትን ሕጋቸው ወንጌልን አስተዋቸዋለሁ እስኪል ድረስ። ውእቱሰ ይነውም፣ ትዕግሥቱን መናገር ነው። ቀርቡ ወአንቅሕዎ፣ አቤቱ ከመከራ አድነን ብለው ለመኑት። ምንት ያፈርሃክሙ ኦ ሕጹፃነ ሃይማኖት፣ መከራ ብትቀበሉ ክብር ይበዛላችኋል እንጂ ምን ያደርጋችኋል? ምን ያስፈራችኋል? አላቸው። ወተንሥኦ ገሠጾሙ፣ ከትዕግሥቱ ወጥቶ መከራውን አራቀላቸው። ወኮነ አቢይ ዛሂን፣ መከራ ወራቀላቸው። አንድም ወአሪጎ ተባሕትወ በያዘ ጊዜ ባሕታውያን፣ ወደ መስቀል በወጣ ጊዜ ሰማዕታት በግብር መሰሉት። በሰውነታቸው መከራ ጸናባቸው ገድላቸውን እስኪያስተዋቸው ድረስ። ትዕግሥቱን መናገር ነው። ለመኑት። እናንት ሃይማኖት የሌላችሁ ምን ያስፈራችኋል?
መከራ ክብር ያበዛላቸዋል እንጂ ምን ያደርጋቸዋል አላቸው። ከትዕግስቱ ወጥቶ ለሰማዕታት ነበልባል አብርዶ አንበሳ አሰግዶ ለባሕታውያን ቶራ እንዲታለብላቸው ዛፍ እምኀበ አልቦ እንዲያፈራላቸው አድርጎ ረዳቸው። መከራው ቀረ። ወበጺሖ ማዕድወተ ጌርጌሴኖን ተቀበልዎ ክልኤቱ ለአጋንንት ወፂኦሙ እመቃብራት። ጌርጌሴኖን በደረሰ ጊዜ አጋንንት ያደሩባቸው 2 ሰዎች ከመቃብር ወጥተው ተቀበሉት። በእያንዳንዳቸው 1,000 አጋንንት አድረውባቸዋል። ሰው ከሚቀበርበት፣ ላም ከሚታረድበት፣ ጠጅ ከሚጣልበት መኖር ለጋኔን ልማዱ ነውና፣ አንድም ነፍስ በሕያው አድራ መቃብሯን ትጠብቃለች የሚሉ አሉና ለማስመሰል፣ አንድም የምውቱ ነፍስ በሕያው አድራ የዘመዶቿን ጠላት ታጠፋለች የሚሉ አሉና ያን ለማስመሰል፣ ይህን ይዘው የዘመዶቻችን ነፍስማ ጠላቶቻችንን የምታጠፋልን ከሆነ የልጆቻችን ነፍስማ እንደምን ታጠፋልን ብለው ልጆቻቸውን አርደው የፈጁ ብዙ ናቸው። አንድም በሕያዋኑ አድረውባቸዋል፣ በምውታኑ አድረን እንኖራለን። ዲያብሎስ እግዚአ ሕያዋን ወሙታን ነኝ ሲል ወወፂኦሙ መቃብራት አለ። ወእኩያን ጥቀ ወኢያበውሁ መኑሂ ይልፍ እንተ ይእቲ ፍኖት። እጅግ ክፉ ናቸው። ወእኩያን ጥቀ ወኢያበውሁ መነሂ ይህልፍ እንተ ይእቲ ፍኖት። እጅግ ክፉ ናቸው። ማንንም ማን በዚያች መንገድ ሊሄድ አያስችሉትም። ማንንም ማንን በዚያች መንገድ ሊሄድ አያስችሉትም ነበር። አንድም እያበውሁ መነሂ ይላል። በዚያች መንገድ ይሄድ ዘንድ ማንንም አያሰናብቱም ነበር። ወናሁ ጸርሁ እንዘ ይብሉ ምንት ብነ ምስሌከ ኢየሱስ ወልደ እግዚአብሔር ሕያው። የሕያው የእግዚአብሔር የባሕርይ ልጁ ኢየሱስ ክርስቶስ ሆይ ካንተ ጋራ ምን ጸባለን? አንድም ካንተ ጋራ የምንቃወምበት ምን ኃይል ምን ሥልጣን አለን? ብለው አሰምተው ተናገሩ። መጻእከኑ ዝየኒ ትስድደነ። ከዚህም አስወጥተህ ልትሰደን መጣህን? ዝየሂ ማለታቸው ቀድሞ ከኢየሩሳሌም ኋላ ከሄሮድስ ከተማ አስወጥቶ ሰዷቸው ነበርና። ወዘእንበለ ይብጻሕ ጊዜሁ ትሳቅየነ። ፍዳ የምንቀበልበት ጊዜ ሳይደርስ ስቃይ ልታጸናብን መጣህን? አሉት። ጊዜው ዕለተ ዓርብ ዕለተ ምጽአት ነው። ወቦ ህየ መራእየ አፍርው ይትረአዩ ርሑቀ እምኔሆሙ። የእሪያ መንጋ ከነሱ ራቅ ባለ ቦታ ተሰማርተው ነበር። ወአስተብቅዕዎ እሙንቱ አጋንንት ማለዱት። ወይቤልዎ እመሰ ታወፅአነ ፈንወነ ዲበ መራእየ አህርው። ከሰዎቹስ ካወጣህን በአህርው እናድርባቸው ዘንድ እዘዘን አሰናብተን አሉት። ስንኳን አእምሮ ንባብ ባለው ሰው አእምሮ ንባብ በሌላቸው በአህርው ያለሱ ፈቃድ ማደር እንዳይቻላቸው ለማጠየቅ ወይቤሎሙ ሁሩ ሂዳችሁ እደሩባቸው አላቸው። አኮ ከመ ይግበር ስእለቶሙ። ይህንም አኮ ከመ ይግበር ስእለቶሙ ብሎታል ሊቁ። አሁን ጌታን ስእለተ አጋንንት ደስ አሰኝቶት አይደለም፣ በተንኮል መጥተዋል። አሕዛብ እሪያውን እንደ ከብት
እያረቡ ሥጋውን ይበሉታል፣ ወተቱን ይጠጡታልና። እኒህን ያጠፋንባቸው እንደሆን እሱን ይጣሉልናል ብለው መጥተዋል። ጌታም ሂዱ እደሩባቸው አላቸው። እኒህ ገደል ወድቀው ባሕር ጠልቀው ሲያልቁ ምድር ተከፍቶ የሚያሰጥማቸው ነውና በዚያው ሥራውን ለመሥራት ሂዱ እደሩባቸው አለ። ወወፂኦሙ ሖሩ ወቦኡ ውስተ አህርው ከሰዎች ወጥተው በአህርው አደሩ። ወሮፁ ኩሉ መራእየ አህርው ወጸድፉ ውስተ ባሕር ወሞቱ ውስተ ማይ። ጥቂት የደመ ነፍስ አእምሮ ነበራቸው። ያችኑ አጥተዋት ገደል ወድቀው ከባሕር ጠልቀው አልቀዋል። አህርው የአይሁድ አጋንንት በአይሁድ ያደሩ የአጋንንት ምሳሌ ሰሪውን አሰሪውንም አንድ አድርጎ ገሃነም እንዲያወርድ ለማጠየቅ አንተ ወጣወታቲከ ህቡረ ተወርዱ ውስተ ገሃነም እንዲል። ወጎዩን ወልወት ወአተው ሀገረ ወዜነው ኩሎ ዘኮነ። እረኞች ሸሽተው አገር ገብተው የአህርውን ስጥመት ተናገሩ። ወዘእለ አጋንንትሂ የአጋንንትንም ጥፋት የሰዎችንም ድህነት የሰዎችንም ደህንነት ተናገሩ። ወናሁ ወፁ እሉ እለ ውስተ ሀገር ይትቀበልዎ ለእግዚእ ኢየሱስ። በሀገር ያሉ ሰዎች ሁሉ ሊቀበሉት ወጡ። ወሶበ ርእይዎ አስተብቁዕዎ ይህልፍ እንደወሎሙ። ባዩት ጊዜ ከሀገራችን እለፍልን ብለው ለመኑት። ንባብ አእምሮ በሌላቸው በአህርው እንዲህ አድርጎ የፈረደ ንባብ አእምሮ ያለን የእኛን ኃጢአትማ መርምሮ አውቆ እንደምን ይፈርድብን ይሆን ብለው